አንድ ለእናቱ ታሪካዊ ልቦለድ ከአቤ ጉበኛ ክፍል 16 ትረካ። ወይዘሮ አትጠገብ በዘመድ ምን ያህል መደሄታቸው የሚታወቅ ነው። ከዚህ በላይ በዕድሜም ቢሆን ገፋ ካሉ በኋላ ወደ 40 ዓመት ግድም ነበሩ። ለሴቱ ዕድሜ ነው። ወደ 50 ከሄዱማ ያው የቆብጮኛ መሆን ነው። እንዲያውም ወደ 50 ጎልማሳ ሴት በ50 ሬሳ የሚል የወንዶች ተረት አለ። ያገኙት ልጅ ካሳ ብቻ ነበር። የወንድ መኮንን የሴት ወይዘሮ ልጅ ሆኖ በጎንደርና በጎጃም እየኖረ ትምህርት የማይማር ልጅ ከትልቅ ሰው እንደተወለደ ሊቆጠር ስለማይችል ይህን ከመግለጫ በላይ የሚሳሱለት ልጃቸውን በዚያ በትንሽ ዕድሜው ወደ ቸንከር ተክለ ሃይማኖት ሄዶ እንዲማር አደረጉ። ነገሩ ግድ ሆኖባቸው ወይም ሳይቸግራቸው ለሕፃን ልጅ መምህርና ቀለም አማርጥ ሲሉት በጎንደር ከተማ ማስተማራቸውን ትተው ወደ ቸንከር ልከው ከዘወትር እንባቸው በላይ ለእርሱ ደግሞ የእንባ ጉልማ መድበው ትዝ ባላቸው ቁጥር እያለቀሱ ተቀምጠው ሳለ በቸንከር ቤተ ክርስቲያን መምህራንና ተማሪዎች ላይ የተፈጸመውን ነገር ሰሙ። ነገሩ እንደሰሙ በቃ ያው እብድ ሆኑ። ለጊዜው በቃ ወንዝ ገብተው ወይም በግመድ ታንቀው እንዳይሞቱ ያው ያሉት ዘመዶቻቸውና ጎረቤቶቻቸው በእግር ብረት አሰሯቸው። አንድ ቀንና አንድ ሌሊት እህል ውሃ ሳይቀምሱ ሳያቋርጡ በመጮኻቸው ልሳናቸው ተዘጋና በፍጹም ደክመው ወደቁ። በኋላ ነገሩ ስላስቸገረ በቅሎ ተጫንና ከበቅሎ ላይ ሆነው ሰው ደግፏቸው እንዲሄዱ ቢሞከር ከበቅሎ ሊወድቁ እየሆነ አስቸገሩ። በዚህ ምክንያት 4 ሰዎች ሆነው አንዱ ከበቅሎ ላይ ሆኖ ከዳህራው ጋር አጣብቆ በመያዝ እንዲደግፏቸው፣ ሁለቱ አንዱ በግራ አንዱ በቀኝ ሆነው ምናልባት ከደጋፊው እጅ አመልጠው ሊወድቁ ቢሉ እንዲደግፉ፣ አንዱ በቅሎ አንድ አጋጣሚ አንድ ነገር አይታ እንዳትደነብር እንዲሁም በሚፈለገው እርጋታ እንድትራመድ ለኳን ይዞ እንዲስብ ተደረገና ወደ ደንቢያ ጉዞ ጀመሩ። የዚያን ዕለት እንደምንም ብለው ደንቢያ ፈንጃ ከተማ ጥግ ደርሰው ወይዘሮ አትጠገብን ከኒያ ብርቅ ዘመዶቻቸው ከወይዘሮ ይሁዳር ቤት አደረሷቸው። ወይዘሮ ይሁዳር የወይዘሮ አትጠገብን ሁኔታ ሲያዩ ራሳቸው ለጩኸት ይገለገሉ ጀመር። እንዲያ ይቆዩ እንጂ እመቤቴ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። ምንድን ነው የሆነችው? አለ ወይዘሮ ይሁዳር። ስለ ልጃቸው ነው። ልጇ ምን ሆነ? የቸንከሩ እልቂት ዕለት ሙቷል ብለው ነው። እንዴ ተዚያ ወዲህ ወደ እኔ ሰዎች አምጥተውልኝ እናቴ ትሞትብኛለች ብሎ እያለቀሰ ስላስቸገረኝ አይደለም ተሰው ጋር የላኩት አሉ ወይዘሮ ይሁዳር። ወይዘሮ አትጠገብ የወይዘሮ ይሁዳርን ንግግር አልሰሙም ነበር። ወይዘሮ ይሁዳርም ወደ ወይዘሮ አትጠገብ ቀረብ አሉ። ከዚያም ወይዘሮ አትጠገብን ቀስ ብለው ጠሯቸው። ወለላዬ እታለም አትጠገቤ አሉ ወይዘሮ አትጠገብ ሽው በሚል የነፋስ መሰል ድምፅ። ካሳ እኮ ደህና ነው። አይደረግም። እኔ እህትሽ አፈር ልብላልሽ። ካሳ ደህና ነው። ወይዘሮ አትጠገብ ተዝለፍልፈው ከወደቁበት ብድግ ብለው ተነሱ። ከድምፃቸው መዘጋት በቀር ሌላው ሁሉ ድካም ለቋቸው እንደ ራሲማን ፈረሰኞች ጣና ገብቶ ሰጠመ። እታለም የት አገኘሽው? አሉ ወይዘሮ አትጠገብ በዝጉ ድምፃቸው። አንድ ቁራሽ ልመና እንደሄደ ያመለጠ ትልቅ ተማሪ ያለቁ ጓደኞቹን ለማየት ወደ ቸንከር ቤተ ክርስቲያን ቢሄድ ካሳ ብቻውን ያለቁትን ሰዎች እየተዘዋወረ እያየ ሲያለቅስ አገኘውና ሲወጣ ተኒ ሰውዬ ጋር ተገናኘሁ። ተዚያም ወዴት እናድርስ ስንለው ወደዚህ እየመራ መጣን ብሎ ታንድ ሰውዬ ጋር አድርሰውልኝ ተመለሱ አሉ ወይዘሮ ይሁዳር። አውቃሽ ነው ታለም አሉ ወይዘሮ አትጠገብ። ማርያምን እውነቴን ነው። ዛዲያውን የት ሄደ? ወደ እናቴ ታላካችሁ ይሞታል ብሎ ስላስቸገረኝ ተሰው ጋር ወደ ጎንደር ሰድጀው ነበር። ተምን ሰው ጋር? ተኛ ሰዎች ጋር። ዛዲያ እንዴት አላገኘኋቸው? በመንገድ ተላልፋችሁ ሆናላ። ዛዲያውን ምን ማድረግ ይሻለኛል? አንቺን ደክሞሻል። ተሰዎች አንዱ ነገ በጠዋት በበቅሎ ወደ ጎንደር ይመለስና ይዞት ይምጣ። ተሆነ አሁን ይሄድልኝ፣ ነገ ደግሞ ያጣው ይሆናል አሉ ወይዘሮ አትጠገብ። አሁን በጨለማ ይደክመዋል አሉ ወይዘሮ ይሁዳር። ግድ የለም በቅሏል አይደል አሉ ወይዘሮ አትጠገብ። አሁን ይሄዱልኝ እንደሆነ የሚሉት ግድ የለም ምን ያስቸግረናል? እኔ አሁን ተነስቼ ገብቻ አድራለሁ አለ ወይዘሮ አትጠገብን ካመጧቸው ሰዎች አንዱ። እሺ እግዚአብሔር እሺ ይበልህ አሉ ወይዘሮ አትጠገብ በዝጉ ድምፃቸው።
ሰውየው ንግግሩን ስላልተሰማው ሌላ ነገር የተናገሩ መስሎት የጋቢውን ጫፍ ወደ ላይ አጠፍ አድርጎ ጎንበስ አለና ምን ነበር እመይቴ ነገሩኝ አለ። አይ የኔ ጉድ አልሰማህ አልኩ፣ እግዚአብሔር ይስጥልኝ ነበር ያልኩህ አለ ወይዘሮ አትጠገብ። ራት ከበሉና ከዚያ ጥሩ የደንቢያ ጠላ ከጠጡ በኋላ ሰዎቹ ተነስተው በቅሎን ጫኑ። ብቻ እንዴት ትሄዳለህ? እኔ አብሬህ ልሄድ እንጂ አለ ከወይዘሮ አትጠገብ ጋር ከመጡ ሰዎች ሁለተኛው። አይ ምንም አያስፈልግ፣ እንደ ልቤ በቅሏን እየጋለሁ ብሄድ ይሻለኛል አለ ለመሄድ የተነሳው ሰውዬ። እሺ እንግዲያውስ ደህና አደር አለ ሁለተኛው። መንገደኛው ሰውዬ በቅሎን ስቦ ሊወጣ ሲል ወይዘሮ ይውዳር የኔ ወንድም በቁምህ አንድ ዋንጫ ድገምና በእህል ፈረስ ገስግስ አሉ። ይደለም እመይቴ፣ የእውነተኛዋ ፈረስ ልጅ ስለያዝኩ የእህሉ ፈረስ ባይበዛ ምንም አልልም አለ መንገደኛው። ሁሉም በቀሉ ሳቁ። ወይዘሮ አትጠገብም ፈገግ አሉ። ሰውየው ለቀልድ ጠላ ለመድገም አለመፈለጉን ቢናገርም ቁሞ ሳይሆን ቁጭ ብሎ አንድ ሳይሆን ሁለቱን ዋንጫ ጠጣና በበቅሎ ላይ ተጋብቶ ወደ ጎንደር የሌሊት ጉዞውን ቀጠለ። ከጠዋቱ በአንድ ሰዓት ግድም ላይ ከወይዘሮ አትጠገብ ቤት ሲደርስ ካሳ ተዚያ የወሰዱትን ሰዎች መልሳችሁ እናቴ ወደ ሄደችበት ውሰዱኝ ያለ ሲያስቸግር ስላደረ ገና ጎህ ሳይቀድ ይዘውት ወደ ደንቢያ ተመልሰዋል ብለው ነገሩት። ሰውየውም ምንም ሳያርፍ ፊቱን ወደ ደንቢያ መለሰና ያን ሲሰግር ያደረ በቅሎ ሂድ፣ ዛሬ አባትህ ሳይሆን የእናትህ አጎትህን ሥራ መፈጸም አለብህ አለና የበቅሎ ግልቢያውን ጀመረ። የበቅሎ ጀርባ ተነክቶ እስኪገጠብ ድረስ ሲጋልብ ገና በጊዜ ከወይዘሮ ይሁዳር ቤት ሲደርስ ወይዘሮ አትጠገብ ተበር ላይ ቆመው መንገዱን ሲያዩ ቆዩት። ገና ከበቅሎ ዱብ ሲል ካሳስ አለ ወይዘሮ አትጠገብ በታላቅ ጉጉት። አልመጣም እንዴ አለ ሰውየው። ኧረ አልመጣም አለ ወይዘሮ አትጠገብ። እኔማ በጠዋት ደርሼ ብጠይቅ ተቤት አድረው ሰዎቹ ወደ እናቴ ወሰዱ እያለ ስላስቸገራቸው በሌሊት ተነስተው ይዘውት ተመለሱ አሉኝ። ለካ ልጄ ሞቶ ሳለን አውቃችሁ ምትደልሉኝ አሉና ወይዘሮ አትጠገብ በዚያ የተዘጋ ድምፅ አዲስ ጩኸት ጀመሩ። ምን ነው እመይቴ? ደህንነቱንማ እመይቴም አረጋግጠውልን የለም እኔ ሄጄ አረጋግጬው የለም እንዴ? ለምንስ እንደዚህ ይሆናሉ አለ ሰውየው። ወይዘሮ ይሁዳርና በዚያ የነበሩት ሁሉ ስለተቆጧቸው ሄደው ካልጋቸው ላይ ገደም አሉና ካሳን እያስታወሱ ድምፃቸውን ሳያሰሙ እንባቸውን ማጉረፍ ጀመሩ። ሚስቴ እንደምትመኝልኝ እንጂ እናቴ እንደምትመኝብኝ አትስጠኝ እንደሚባለው ሁሉ እናት ለልጇ ደህና ነገር ያጋጥመዋል ብላ ከምታስብ ይልቅ ክፉ ነው ትዝ የሚላት። ዘምቶ እንደሆን በጦር ሜዳ ቆስሎ ብቻውን ወድቆ ስለ ወንድ ልጅ አምላክ አንዲት ጠብታ ውሃ ሲል የሚያቀምሰው አጥቶ በውሃ ጥማት እንደደከመ አውሬ መጥቶ ሲዘነጣጥለው ወይም አሞራ ሲነችፈው፣ ለእርሻ ወጥቶ እንደሆነ እባብ ሲነድፈው፣ መብረቅ ሲመታው፣ በሬ ሲወጋው፣ የሚቆርጠው ዛፍ ሲወድቅበት፣ ለንግድ ወጥቶ እንደሆነ ቀማኛ ወንበዴ ገንዘቡን ቀምቶ ልብሱን ገፎ ገድሎ ጥሎ ሲሄድ፣ እንዲያው በማንኛውም አቅጣጫ ቢሆን እናት ስለ ልጇ የምታስበው የሚደርስበትን ክፉ ነገር እንጂ ስለሚደርስለት መልካም ዕድል የሚታያት ነገር የለም። በዚህ መንገድ በወይዘሮ አትጠገብ ሁኔታ መፍረድ ዕውርነት ነው። ያላቸው ልጅ እሱ ብቻ፣ ከዚያ ላይ ሕፃን፣ ከዚያ ላይ የአረመኔነት ሥራ በተፈጸመበት ቤተ ክርስቲያን ውስጥ ሲማር የነበረ። ታዲያ አሁን ለማግኘት ሳይችሉ የሰማይ መልአክስ መጥቶ ካሳ አልሞተም ሙች አትጠገብ እኔ እንዳልሞቱኝ የተፈጠርሁት ፍጡር ልሙትልሽ ቢላቸውስ እንዴት ሊያምኑት ይችላሉ? ገደም ብለው ፊታቸውን በኩታቸው ሸፍነው ሲያለቅሱ አንድ አስፈሪ ትዕይንት በታላቅ ሰሌዳ ላይ ተስሎ ወደ ፊታቸው ቀረበ። በቅቤ የተነከረና የሚከረፋ ሽርጥ የታጠቀ ጠጉሩ የተንጨፈረረ አንድ ጠይም ቀጠን ረዘም ያለ ሰውዬ የሚያብለጨልጭ ካራውን ይዞ ካሳን ሲያባርር፣ ካሳ አንድ ድንጋይ አንስቶ ይረውርና የሰውየውን ደረት በድንጋዩ ደልዞት ሲሮጥ ሰውየው ተከታትሎ ይዞት አመልጧለሁ ብሎ በሰውየው ጎኖች ወዲና ወዲያ ሹልክ ሹልክ ሲል ሰውየው እጁን ጥምዝዝ አድርጎ ይሰብረዋል። ከዚያም በራሱ ቋንቋ እንችሹላኩ ቆይ ያሳይሻለሁ ብሎ ከመሬት ላይ አጋድሞ ደረቱን በእግሩ ይረግጥና በዚያ ስለት ካራ አንገቱን ብጥስ ያደርገዋል። ራስ ብቻዋን እየሳቀች ስትሽከረከር የቀረው ሰውነቱ ቶሎ አልሞት ብሎ ሲንዘፈዘፍ ይቆያል። ሰውየውም ሊሰልበው ይፈልግና አሁን የዚህ ሕፃን ሰለባ ምን ወንድነት ሊያሳይ ነው ብሎ ትቶት መሄድ ከጀመረ በኋላ ለምን የሰለብኩትን ከረጢት ከሌሎች ይጎድላል ብሎ ተመልሶ ይሰልበዋል። ይህ ለወጥ ይልና ደግሞ ካሳ በሩጫ ስለማይያዝ በድንጋይ ተማቶ ሲሮጥ
አንዱ በጥይት ጀርባውን ሲለው ልክ እንደ ኳስ ጉኑ በፊቱ ሲደፋ ይታያቸዋል። በዚህ ሁኔታ የተጨነቀ አእምሮ የሚፈጥረው ልዩ ልዩ የመከራ ቅርጽና በካሳ ላይ እየተለዋወጠ ሲፈጸም እየታያቸው ሲንሰቀሰቁ ቆዩና የሰመመን እንቅልፍ ስርቅ አደረጋቸው። በእንቅልፋቸው ላይ ጥቂት እንደቆዩ ካሳም ለራሱ እናቱ በድንጋጤና በሐዘን የሚሞቱበት መስሎ እየታየው ወይ ልጄ ብለው ከድንጋይ ላይ ሲወድቁ ያ ዘወትር ሲሰቃይ የኖረ ልባቸው ስክክ ብሎ እንደወደቁ ሲቀሩ ውሃ ውስጥ ዘለው ገብተው ሲሰጥሙ በገመድ ሲታነቁ እየታዩት ራሱ ተቸግሮ ሰውን ሲያስቸግር ራሱ እያለቀሰ ሰውን ሲያስለቅስ ሰንብቶ ከሸኞቹ ጋር ተመልሶ ከወይዘሮ የውብዳር ቤት ደረሰ። እንደደረሰ ማንንም ሳያነጋግር እማምዬ ወዴት ናት አለ። ቆይ እንዳትቀሰቅሷት ደክማ ተኝታለች አለ ወይዘሮ የውብዳር። ተይ እማማ የውብዳር አለ ካሳ ወይዘሮ አትጠገብ ወደ ተኙበት ሩጦ እየሄደ። ከዚያም እናቱን በእጆቹ እየጎተተ እማዬ አለ ካሳ። ወይዘሮ አትጠገብ ብንን ብለው ፊታቸውን ገልጠው ቢመለከቱ ካሳ ከጥጋቸው ቆሟል። ካሳዬ በሕልሜ ነው የኔ ዓለም ረቅዠት ነው መሰል አሉ በተዘጋ ድምፃቸው። አይዞሽ እማዬ እኔ ደህና ነኝ አለ ካሳ። የኔ ዓለም አለ ወይዘሮ አትጠገብ ካሳን እቅፍ አድርገው ይዘው እንባቸውን እያፈሰሱ። እማዬ አይዞሽ አታልቅሽ አለ ካሳ እሱም እያለቀሰ እጆቹን በእናቱ አንገት ላይ በመጠምጠም።